الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. إن شاء الله زاري من مارو فصل في أحكام النون الساكنة والتنوين يميلون ينون الساكنة يتنوين ህጎችን ይሆናል ማለት ነው። ኑን ሳኪናና የተንዊን ኑን ሳኪና ማለት በንግግርም በጽሁፍም የምትገኝ ሐረካ የሌላት ኑን ማለት ነው። ሐረካ የሌላት ኑን ተንዊን ማለት ደግሞ ተስዊት ማለት ነው። ድምጽ መስጠት ማለት ነው። ያኔ በንግግር እንጂ ተንዊኗ በጽሁፍ አትገኝም። ቃልን ከቃል ስናያይዝ ነው የምትገኘው ማለት ነው። ስናቆም አትገኝም። ስለዚህ በስም መጨረሻ ላይ ተጨመረ የምትመጣ ሱኩን የሆነች ኑን ማለት ነው። طيب سؤال ይላል አኑኑ ሳኪነቱ ወተንዊኑ ኑን ሳኪና እና ተንዊን የሚባለው ፈትሐተይን፣ ክስራተይን፣ ضማተይን ማለት ነው። ኑን ሳኪና ማለት ሱኩን የሆነች ኑን ማለት ነው። ከም ሐለተን ለሁማ ስንት አይነት ሁኔታዎች አላቸው ኑን ሳኪና እና ተንዊን ማለት ነው። ለሁማ አርባው ሐላቲን አራት አይነት ሁኔታዎች አላቸው ማለት ነው። የአቀራር አይነት ማለት ነው። አራት አይነት አቀራር አይነት አላቸው ከ28ዎቹ የፊደሎች የአረብኛ ፊደሎች ጋር በሚመጡ ጊዜ። طيب እነማን ናቸው እነዚህ አራቶቹ? መጀመሪያው አልኢዝሃር ኢዝሃር ነው። ኢዝሃር ማለት ግልጽ ማድረግ ማለት ነው። ሁለተኛው ኢድጋም ወልኢድጋሙ ኢድጋም ማስገባት መጨፍለቅ ማለት ነው። ሶስተኛው ወልኢቅላቡ ወይም ቀልብ መገልበጥ ማለት ነው። ኑን ሳኪናን ወደ ሚም መገልበጥ ማለት ነው። ወልኢኽፋኡ አራተኛው ወልኢኽፋኡ መሸሸግ። طيب ይህን ካልን ቀጣይ የመጀመሪያ የምናነሳው አልኢዝሃር የሚለው ነው። ኢዝሃር ሱአል ማ ሐዱል ኢዝሃሪ ሉገተን ወስጢላሐን የኢዝሃር ማብራሪያ ወይም አገላለጽ በቋንቋ ደረጃ ወይም በኢስጢላሐን በዑለማዎች አገላለጽ አማ ሉገተን በሉጋ ደረጃ ወይም በቋንቋ ደረጃ ፈሁወ እሱ ኢዝሃር ብሎ ማለት አልበያኑ በያኑ ግልጽ ማድረግ ማለት ነው። በያን ግልጽ ማድረግ፣ አልኢዳህ ይፋ ማድረግ ማለት ነው። ማለት እያንዳንዱን የአረብኛ ፊደል ያለምንም ተጨማሪ ሁና ማለት ነው ከተገቢው ቦታው ማውጣት ኢዝሃር ተብሎ ይጠራል ማለት ነው። طيب وأما اصطلاحا فهو
በዑለማዎች አገላለጽ ማለት ነው፣ በተጅዊድ ምሁራኖች አገላለጽ ፈሆ እሱ ኢኽራጁ ኩሊ ሐርፊን እሱ ኢኽራጁ ኩሉ ሐርፊን እያንዳንዱን ሐርፍ ማውጣት ነው። ሚን መኽረጅሂ ከመውጫ ቦታው ሚን ገይሪ ጉነቲን ያለው ጉና ማለት ነው። ሚን ገይሪ ጉነቲን ያለው ጉና። ጠይብ ሱአል ጥያቄ አሁንም ከም ሑሩፉል ኢዝሃሪ ከም ሑሩፉል ኢዝሃሪ ወማ ሂየ ይላል። ያኔ ከም ሑሩፉል ኢዝሃሪ የኢዝሃር ፊደሎች ስንት ናቸው? ወማ ሂየ እነሱስ እነማን ናቸው? ሑሩፉሁ ፊደሎቹ ሲተቱን ስድስት ናቸው። ወሂየ እነሱ ስድስቶቹ ፊደሎች አልሐምዘቱ ሐምዛ ነው። ወልሃኡ ወልዐይኑ ወልሓኡ ወልገይኑ ወልኻኡ ሐምዛ ሃ ዐይን 3 ሓ 4 ገይን 5 እና ኻ 6 ወጀመዐሃ ሰብስበዋታል ማለት ነው። ባዕዱሁም ከፊሎቹ ማለት ነው የተጅዊድ ምሁራኖች ከፊሎቹ ሰብስበዋታል። ፊ አዋኢሊ ከሊማቲን በመጀመሪያው ቃላት ማለት ነው። ኒስፊ በይቲን በግማሽ ስንኝ ማለት ነው። በግማሽ ስንኝ ወይም ግጥም ማለት ነው። ፈቃለ እንዲህ በማለት በስንኝ አድርጎ ማለት ነው። እነዚህን አሁን የጠቀስናቸውን ሐምዛን፣ ሃን፣ ዐይንን፣ ሃን፣ ገይንን እና ኻን ማለት ነው። አኺ ሃከ ዒልመን ሃዘሁ ገይሩ ኻሲሪን ይላል። እነዚህ አጠቃሎ አምጥቷቸው ነው። አኺ ሃከ ዒልመን ሃዘሁ ገይሩ ኻሲሪን አኺ ወንድሜ ሆይ ሃከ እንካ ይኸውልህ ዒልመን እውቀትን ሃዘሁ አስጠጋ ወይም ያዝ ማለት ነው። ገይሩ ኻሲሪን ያለ ማትከስር ሲሆን ማለት ነው። መክሰር የሌለበትን እውቀት እንካ ያዝ ወንድሜ ሆይ። እነዚህ የፊደሎች እነዚህ ስድስቱ ፊደሎች የጉሮሮ ፊደሎች ተብለው ይጠራሉ ማለት ነው። የጉሮሮ ፊደሎች ስድስቶቹ የጉሮሮ ፊደሎች ተብለው ይጠራሉ። ከነዚህ ፊደሎች ውስጥ ኑን ሳኪና ወይም ተንዊን ከኑን ሳኪና ወይም ከተንዊን በመቀጠል ከመጡ ማለት ነው። ከነዚህ ፊደሎች ከስድስቶቹ ከኑን ሳኪና ወይም ከተንዊን ከመጡ ከተንዊን በኋላ ማለት ነው በመቀጠል ግልጽ ተደርገው ይነበባሉ ማለት ነው። ግልጽ ተደርጎ ይነበባል። ማን ነው ግልጽ የሚሆነው? ኑን ሳኪና ወይም ተንዊኑ ማለት ነው። ግልጽ ተደርጎ ይነበባል።